ሰላም የቻናሌ ቤተሰቦች፣ ዛሬ በብዙዎቻችሁ ጥያቄ መሰረት በፌስቡክ ስማችሁ አጠገብ ሰማያዊ ምልክት ወይም ብሉ ባጅ እንዴት እንደምታገኙ በዝርዝር አሳያችኋለሁ። በሁለት አይነት መንገድ ማግኘት ትችላላችሁ። አንደኛ በክፍያ፣ ሁለተኛ በነፃ ነው። እስኪ ሁለቱንም አንድ ባንድ እናያቸው። የመጀመሪያው በቀላሉ በክፍያ እንዴት ማግኘት እንችላለን? አሁን ባለው አሰራር ሜታ ለማንኛውም ሰው በክፍያ የሰማያዊ ምልክት ማግኘት የሚቻልበትን መንገድ አመቻችቷል። እንዴት እንደሚሞላ ስቴፕ ባይ ስቴፕ ላሳያችሁ። በመጀመሪያ ዋናውን የፌስቡክ አፕሊኬሽን ትከፍቱታላችሁ። ከከፈታችሁ በኋላ የፕሮፋይል ምልክታችሁን አንድ ጊዜ ትጫናላችሁ። ከተጫናችሁ በኋላ በስተቀኝ ያለችውን ሶስቷን ነጠብጣብ እሷንም አንድ ጊዜ ትጫናላችሁ። ስትጫኑ ወደ ታች ዝርዝሮች ያመጣላችኋል። ሜታ ቬሪፋይድ የሚለውን ፈልጋችሁ አንድ ጊዜ ትጫናላችሁ። ከተጫናችሁ በኋላ በዚህ መልኩ ያመጣላችኋል ወይም ይዘረዝርላችኋል። ብዙ አካውንት ሊኖራችሁ ስለሚችል ከዛ ውስጥ አንዱን ትመርጣላችሁ። ከመረጣችሁ በኋላ ኔክስት የሚለውን መጫን ነው። ልክ ስትጫኑት በዚህ መልኩ ያመጣላችኋል። አራት አይነት አገልግሎት ይሰጣል በብሉ ባጅ መሰረት ማለት ነው። የመጀመሪያው ስታንዳርድ ነው፣ እንደምታዩት ነው ዋጋው። ሁለተኛው ፕላስ፣ ሶስተኛው ፕሪሚየር፣ አራተኛው ማክስ ነው። ዋጋቸው በጣም ይለያያል። የመጀመሪያውን ስታንዳርድ የሚለውን እኛ እንሞክረው እንደመጀማሪ ማለት ነው። እሱን ከመረጣችሁ በኋላ አንሎክ ቤኒፊት የምትለዋን አንድ ጊዜ ትጫናላችሁ። ልብ በሉ እዚህ ጋር ሊመጣላችሁ የሚችለው መጀመሪያ ላይ ቱ ስቴፕ ቨርቲፊኬሽን የፌስቡካችሁን ማብራት ይኖርባችኋል። ካልመጣላችሁ ያበራችሁ ደግሞ በዚህ መልኩ ይመጣላችኋል። ልክ እዚህ ጋር ይመጣል። አሁንም ኮንቲኒው የሚለውን ትጫናላችሁ። እዚህ ጋር የመክፈያ ወይም ካርዱን የምትሞሉበት ቁጥር ያመጣላችኋል። እኔ መጀመሪያ ላይ ማስተር ካርድ ስላያያዝኩት ነው እንደዚህ ያመጣልኝ። እንደ መጀማሪ ከሆናችሁ በዚህ መልኩ ነው የሚያመጣላችሁ። ስለዚህ መክፈያ ካርዳችሁ ማስተር ካርድ ከሆነ እዚህ ጋር አድ ካርድ የሚለውን አንድ ጊዜ ተጭናችሁ ቁጥሩን መሙላት ነው። ከሞላችሁ በኋላ እዚህ ጋር ትመጡና ሰብስክራይብ የሚለውን ስትጫኑት አውቶማቲካሊ ከስማችሁ ጎን ያቺ ብሉ ባጇ ትቀመጣለች ማለት ነው። ልብ በሉ ለመጀመሪያ ወር $1 ከምናምን ይቆርጣል። ያቺ ካለቀች በኋላ እስከ $14 በየወሩ ሊቆርጥ ይችላል። ስለዚህ ለአንድ ወር ብቻ ሞክራችሁት ማቋረጥ ከፈለጋችሁ እሱን እዛው ፌስቡካችሁ ላይ ገብታችሁ ካንስል ማድረግ ትችላላችሁ። ከፈለጋችሁ ደግሞ በየወሩ ያንን $1 እያስገባችሁ መጠቀም ትችላላችሁ ማለት ነው። ሁለተኛ ሳይከፍሉ በነፃ እንዴት ማግኘት ይቻላል? ይህ መንገድ ግን ለሁሉም ሰው አይደለም። በነፃ ባጁን ለማግኘት ታዋቂ ወይም ለብዙ ሰው ጠቃሚ የሆኑ ስራዎችን የምትሰሩ መሆን አለባቸው። 4 መስፈርቶች አሉ። እነዚህ መስፈርቶች ካሟላችሁ በነፃ ብሉ ባጁን ማግኘት ትችላላችሁ። የመጀመሪያው ትክክለኛ ሰው ወይም ድርጅት መሆን አለባችሁ። ሁለተኛ አንድ አካውንት ብቻ ነው የሚፈቀደው። ሶስተኛ ስለ እርስዎ መረጃ ባዮ ላይ ፎቶና ቢያንስ አንድ ፖስት ሊኖራችሁ ይገባል። የመጨረሻው በዜናዎች ወይም በተለያዩ ድረገጾች ላይ ስለ እናንተ የተጻፉ መረጃ ካለ ሊንክ ያስፈልጋቸዋል። በነፃ ለማመልከት የሚከተሉትን ደረጃዎች በቅደም ተከተል መከተል ይኖርባቸዋል። ተመልከቱኝ። መጀመሪያ ክሮም ላይ ትገቡና ፌስቡክ ብሉ ባጅ ሪኩዌስት ብላችሁ ሰርች ታደርጋላችሁ። ስለዚህ መጀመሪያ ላይ የመጣላችሁን ትጫናላችሁ። ስትጫኑ አሁንም ሰርች ስታደርጉት ሪኩዌስት የብሉ ቨርቲፊኬሽን ባጅ የሚለውን በድጋሜ ትጫናላችሁ። በዚህ መልኩ ያመጣላችኋል። ቬሪፋይ ዩር ፔጅ ኦር ፕሮፋይል ነው የሚለው። እዚህ ጋር እያንዳንዷን መስፈርት መሙላት አለባችሁ። ፔጅ ከሆነ ፔጅ፣ ፕሮፋይል ከሆነ ፕሮፋይል። ስትጫኑ የፔጃችሁን ኦር የዋና ፕሮፋይላችሁን ሊንክ እዚህ ጋር ታስገባላችሁ። ልክ እዚህ ጋር ዶክመንታችሁን እያንዳንዷን ቅድም ፓስፖርትም ሊሆን ይችላል፣ ናሽናል አይዲ ሊሆን ይችላል፣ እያንዳንዷን ታስገባላችሁ። የዚህ ጋር ካታጎሪ ነው የምትሰሩበት፣ ዜና ነው፣ ኢንተርቴንመንት ነው፣ እሱን ትመርጣላችሁ። ኦዲየንሱ እያንዳንዱ በሙሉ ከሞላችሁ በኋላ እዚህ ጋር ለየት የሚያደርገው እውቅና መኖራችሁን በሌላ ስለናንተ ምስክርነት የተሰጠ ዌብሳይት ካለ እሱን ነው ሊንክን እዚህ ጋር የምትሞሉት። ዩቲዩብም ላይ እያንዳንዱ ላይ ካለ ሊንኩን ታስገባላችሁ። ከጨረሳችሁ በኋላ ሴንድ ትሉታላችሁ። አይቶ የተወሰነ 1-5 ቀን አይቶ ብቁ ከሆናችሁ ብሉ ባጇን ይሰጣችኋል። ይሄ ትንሽ ከበድ ሊል ይችላል። ስለዚህ በክፍያ ብታደርጉት ተመራጭ ነው። አንድ ነገር እንዳትረሱ፣ ሰማያዊ ምልክት ለማግኘት ለማንም ሰው ገንዘብ እንዳትከፍሉ። ባጅ አወጣለሁ የሚሉ አጭበርባሪዎች ስላሉ ተጠንቀቁ።
በነፃ ለማግኘት የምታመለክቱ ከሆነ ደግሞ መረጃዎቻችሁ ጠንካራ መሆን አለባቸው። አንዴ ውድቅ ከተደረገባችሁ ከ30 ቀን በኋላ ነው በድጋሜ ማመልከት የምትችሉት። የዛሬው ቪዲዮ ይህን ይመስል ነበር። ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። ቪዲዮ ከተመቻችሁ ላይክ እና ለጓደኞቻችሁ ሼር ማድረጋችሁን እንዳትረሱ። በተጨማሪም አንድ ትልቅ ሰርፕራይዝ አለኝ። ብዙዎቻችሁ ክፍያ ለመፈጸም የማስተር ካርድ ችግር እንዳለባችሁ አውቃለሁ። ስለዚህ በቀጣይ ቪዲዮ እንዴት በራሳችሁ ስልክ የማስተር ካርድ አካውንት መክፈት እንደምትችሉ በዝርዝር አሳያችኋለሁ። እስከዚያው ግን አሁኑኑ ክፍያ መፈጸም ለምትፈልጉና የማስተር ካርድ አገልግሎት ለሚያስፈልጋችሁ ሁሉ እኔ ጋር በመምጣት አገልግሎቱን ማግኘት የምትችሉ መሆኑን ልነግራችሁ እወዳለሁ። በቴሌግራም ወይም በውስጥ መስመር አናግሩኝ፣ በፍጥነት አስተናግዳችኋለሁ። ለቻናሉ አዲስ ከሆናችሁ ይህ እንዳያመልጣችሁ አሁኑኑ ሰብስክራይብ አድርጉ። በቀጣይ ቪዲዮ እስከምንገናኝ ቻው።